አንዴን ቪዲዮ አይተነው እንመለስ። እንዴው ምን ልጅ ዳውድን ትቻለሁ። እኔ እሱን አልፈልገውም። እኔ የምፈልገው ልጅ ዳውድን ሳይሆን በርጣኔዎስን ነው። አንተ ያኔ ይሄው እንግዲህ ወንድማችን መውሰድ ይችላል። ያማል እንዴ አንተ ችግር አይደለም። ሲጀመር አንተ ናት። እኔ እንደዚህ አይነት ነገር እፈልጋለሁ ስላለች ውሰድ። አይሆንም። መጀመሪያ አንተ ነው የወደደችው ነው ካንተ አይበልጥ። በእናትህ ችግር እግዚአብሔርን ችግር አይደለም። በእናትህ ውሰድ አልኩ ነው አይደለም። በእናትህ በቃ እኔ አልፈልግም። ዳውድ ያዛትችል በቃ በእናትህ አልፈልግም። እናት የለም እህት የለም። ዝም በይ አንቺ ቆሻሻ። ሃሎ ምን አባ ፈልገህ ነው? ሂድ ጥፋ ከዚህ። አሰማም ነው ምንሽ ነው? ምንድነው በማያገባ ገብታ ምን ለፈልፈው? ሄደህ ዛር ፈጫቱን አጥቅም። ሱሰኛ ምን ይመስላል? ጫታም ነው ያልከው? አዎ ጫታም ነኝ። በዚህ ደግሞ በጣም ነው የሚደብረኝ። መስራት በነበረብኝ እድሜ እየቃምኩ ነው፣ ግን ራሴን ነው የምጎዳውሽ። እንደናንተ ሰው መጎዳ መሰለ? አንተ አለ አንዴ እዚህ ለደቂቃ ስሜት ብለህ ለዘላለም ህይወቷን ልታበላሽ ወሰንከው። አንተን አሁን እኔን የምትመክረኝ? ሂድ ጥፋ ከዚህ እናትን ወይም ዞር ነው ማድረግ። አየህ ያንተን ደደብነት ስድቦች ራሱ ያስባንናሉ። ሲጀመር እናት ብታከብር ኖሮ እዚህ እንስሳ እንኳን የማይደፍረውን ነገር ልታረግ አታስብም ነበር። ሲያስጠላ ደነዝ። በእንደናንተ አይነቱ ደነዝ ምክንያት ስንት አንገቱን ደፍቶ ሴት ልጅን እንደ እናቱ አክብሩ፣ እንደ እህቱ ወዶ፣ እንደ ልጁ ጠብቆ የሚያኖር ወንድ ባለበት ወንድነት የሚለውን ስም ሌላ ስም ያሰጣችሁት። በእንደናንተ አይነቱ ምክንያት ነው ወንድነት የአረመኔነት የጭካኔ መለኪያ የሆነው። ቆሻሾች። ወንድነቴን ደግሞ አሁን ላሳይ። ሂድ ያዙ። አንተ ቀሽም ለዚህ 2 ደቂቃ ለማይሞላ ደስታችሁ ነው አይደል የዚህችን ልጅ ህይወት ለማጨለም የወሰናችሁት? ለዚህ ድርጊታችሁ ደግሞ እኔ ቅጣታችሁን እሰጣችኋለሁ። እንዲህ እንዳታስቡ የደፈናችሁን፣ እንዲህ ለሱ ብላችሁ የተገዛችሁለትን ነገር ነው ማሳጣችሁ። አውሬዎች እናት እሙዬ ደህና ነሽ? ኧረ ተረጋጊ እባክህ ተወኝ፣ በእናትህ ተወኝ። ተረጋጊ እባክሽ። ኧረ እኔ አልነካሽም። እነዚህ ነበሩ ሲያስቸግሩሽ ነበር። ከዛ ጋር ይቺሽ ነው የመጣሁት። ነይ አሁን ተነሽ። ደህና ነሽ አይደል? እሺ አመሰግናለሁ።
ኧረ ጣጣ ሴት ናት እህት ሴት ናት ሴት ናት ሴት ልጅ ሴት ናት ሴት ናት ሴት ናት ደርሷል ልመጣል ወንድሜ መርዝ መርዝ አድርጎበት አይቼዋለሁ። አንተ ኧረ እኔ አላደረኩበትም። አድርገህበታል አይቻለሁ። ወይ ጉድ! ጨርሰው ወይ ጉድ! ጨርሰው አንተ ወይ ጉድ! መርዝ በወንድም ላይ በወንድም ላይ ወይ ጉድ! መርዝ አድርገህ ሞኩኝ እሱ ወንድሜ እንዳይጠጣ ስለፈለክ ነው እንጂ እኔ እንዳይጠጣ ከፈለክ ሂድ። ለምን 15 ብር ነው ግዛልኝ። አንተ ችግር አለብህ እንዴ? አረ እንደሱ ሳይዩት ስለፈለገ ነው። አራይቱ ኮሎ ገና ነግሬሽ እኮ ነበር አባቢ። አረ ይቅርታ በእናትሽ። ኧረ አንቺ ያለም ሁሉም አንዱን አይዘልቅልሽ ወይ ደግ ወይ ክፉ ይጠቅልልሽ። ወይ እስቲ እዚች ጋር ማነው ማጠሪናት ይዋናው ችሎታው ነው። ኧረ ማማዬ እዚች ጋር ስልክሽ ምንድነው? ስልክሽን ጣል አድርጊ። ወንድሜ ካየህ ይገላል። አራብ ሸሪ የፈጠነ ጣል አድርጊልኝ እዚች ላይ ምንድነው? እታይ ሰፈር እኮ ስልክ ወርቋ አግኝቼ አንተ መስሎኝ ነው። አዎ የኔ ነው። ትንሽ አመሰግናለሁ። ግን እኮ ፓስወርድ ስንት ነው? 19 ኧረ እንደው ቤተሰቦች ተወጣኝ እንደው ሊገለኝ ነው። ዘፈቀኝ ነው ማለት እንደው ቀበሩኝ እዚህ ውስጥ የሆነ አጠር ያለሽ አላያችሁም? አጭር ቦርጫም ገንዘብ ሰርቆኝ እኮ ዋሌት ሰርቆኝ እኮ ነው። አያችሁ ንገሩኝ። እሺ ኧረ እባክህ ሰርቆ ይባኑ አጥሩ ስታዩ ለአንቺ ሽቆቆ ና እንዴ ና ይውዝህ አውሌባ አምጣ ወንጂ አምጣ ዲባ እንደው አመሰግናለሁ። ሻባት አመሰግናለሁ። ችግር የለውም። አመሰግናለሁ። በሄር ነው አንተ አመጣሽ። ኧረ ዛሬ አፈደቀ ያበለግር ገቢው ነው አላ ሳይጨርሰኝ አንተ በሰብት ብሎ ነበር እንጂ ኧረ አልሰማሁም። ቢመጣሽ አልሰማሁም። ዛሬ ለፍተሻል። አይፎን ነው። ኧረ ይሻላል። ገበች የሆነ ሰውዬ ነው አትያማል እንዴ? ማን ነው? እነዚህ ወራዶች ናቸው። ከነሱ ማን ነው? ችግር የለውም። እኛ ሬሳውን እናነሳዋለን። ችግር የለውም። ሁልጊዜ እየገጨ ማለት ነው። ምንድን ነው ቅስቄን ተነደም እንዴ? ኧረ ምላሳ በዛሽ ቀይዋ። ኧረ ነደው ሂድ። ሂዳ ግጨኝም ከፈለክ ሂድ። ኖ ተብላ ኧረ ጉር መሰር አለቀ። ወይ እስቲ እዚች ጋር ማነው ማጠሪናት ይዋናው ችሎታው ነው። ኧረ ማማዬ እዚች ጋር ስልክሽ ምንድነው? ስልክሽን ጣል አድርጊ። ወንድሜ ካየህ ይገላል። አራብ ሸሪ የፈጠነ ጣል አድርጊልኝ እዚች ላይ ምንድነው? እታይ ሰፈር እኮ ስልክ ወርቋ አግኝቼ አንተ መስሎኝ ነው። አዎ የኔ ነው። ትንሽ አመሰግናለሁ። ግን እኮ ፓስወርድ ስንት ነው? 19 አሸንዳ አበባ ወሪደኔ አሸንዳ አበባ ወሪደኔ አሸንዳ አበባ ወሪደኔ እንዴት ነው የምታምኑ? መጣዎች ጠብቂኝ። ያማዋል እንዴ? የታባቱ አውቆኝ ነው። ሌባ የተሻል በዚህ ጋር ሌባ ብቻ የሆነ ልጅ በዚህ ጋር አልፏል። ወይኔ እየነገረቻቸው ነው እንዴ? አሎ ስሚ አንቺ ምን አግብቶሽ ነው የጠቆምሻቸው? ሌባ ነው ሲሉኝ ነገርኳቸው። የታውቀሽ ነው ሌብነቴን እርግጠኛ ይሆንሽው? ደግሞ ጠብቂኝ ብዬሻል ነበር እንዴ? ለምንድን ነው የሄድሽው? ያማሃል እንዴ? የት ነው የምታውቀኝ? በቃ አንቺ ግን እንደዚህ አይነት ቀልድ አትይም አይደል? ኧረ ተረጋጊ። ቀልዴን ነው እንተዋወቅ። ስሚ ጊዜ የለኝም አሁን፣ ስልክሽን ስጪ። አልሰጥህም። ነይ እየመጡ ነው እንሂድ።
አፍጥኛ ተጨቃጨቅኝ። ራስህን ችላ አሮጥ። ስሚ ከኔ ጋር ስላዩሽ አንቺንም ይቀጠቅጡሻል። ብትሄጂ ነው የሚሻልሽ። ሄዷል። ተርፈሻል። ጭራሽ በአንተ ጣጣ መሰለኝ እዚህ ውስጥ የገባ ነው እኮ። በእኔ እርዳታ ደግሞ ተረፍሽ። አንተ ያመሃል። ዞር በል ልሂድበት። ስልክሽን ስጭኝ። አልሰጥህም አልኩ አልሰጥህም። አትሰጭኝም? በቃ ቻው። እንዴ ስልኬን ስጠኝ። እንደዛ ከሆነ ስልክሽን ንገሪኝ። 09 እሺ 69 አመሰግናለሁ። እንጂ ምንድነው ዛሬ አየሩ? አንተ ያመሃል። በጣም ይቅርታ። አብሽር እሺ በቃ ትሽ ዛሬስ ግብ ሰራ። ፈጣሪ ቅር አይለንም። እንዴት ተጨንቆ የሰራትን አስከፋናታ። ኡፍ እንዴት ነው የምታምረው! አንተ ሱሪን እየጠለለኝ ነው። አንተንም ወይኔ ብቻ የፈራሁት ነገር ደርሶ እንደ ስልኬ እዴ የኔ ስልክስ አንቺ አራዳ መቻወድና ነው እንዴ? ሌባ ኧረ ተው በስማችሁ አትጥሪ፣ ስቅ እንዳይላችሁ። እሺ ስልክሽ እየጠራ ነው። ማን ይላል? ወረደች ይላል። ደግሞ በዚህ ሰዓት ይደውላል እንዴ? ምን? እሺ ማዘርሽ ናት እንዴ? አይ አግብቴ ናት። ይኸውልሽ ስሚ፣ ስልኬን ካልመለስሽ ሌባ እንደሆንሽ እነግራታለሁ። ወይ በእናትህ አትናገርብኝ፣ ትቆጣኛለች። ይኸውልሽ እየቀለድኩ አይደለም። ተው በእናትህ፣ አለበለዚያ ግን እጅ በጆሮ እንዴት ነው የምታደርገኝ? ጅል ሄሎ እስማ ወንድ ነው። ማን ነበር? ይኸውልህ የአንተ ቁንጆ ሰርቃ እየተባረረችብህ ነው። እሺ እንዴ ወይኔ እማዬ፣ ምንድነው ደግሞ? እናቴ በቃም ነበረ። እናቴ አለኝ ካለች ለህይወቴ። በእናትሽ ምንም እንዳታረግሽ። እናትህ ተወዳታለህ ማለት ነው። ለነገሩ ወንድ ሆኖ እናቱን የማይወድ የለም። በእናትሽ እናቴ ታማሚ ናት። ምንም እንዳትያት፣ ትደነግጥብኛለች። እሺ እንደዛ ከሆነ ስልኬን አስቀምጥና ወደ ኋላ ሂድ። እሺ ይኸው እሺ ሂዷ የኛ ስም እኔ ማስቀጣጣ። እሺ እንዳታነሽ እባክሽ። ይኸው ስልካችንን አስቀምጪ እንጂ ናፍቃት ይሆንብሃል። እቺ ወንድሙ ጀግንነቴ ግን አይገርምም? የሆነ ከቀን ወደ ቀን እየጨመረ አይመስልም? አንተ እኔ እኮ ጸብ ከመጀመሩ በፊት የምትሰወረው ነገር ፈሪ ለእናቱ ነው። እባክህ ከጸብ ጠባሳ እንጂ ምን አተርፋለሁ? መጣሁ። ወዴት በይ። ለምንድን ነው የተሳሳተ ስልክ የሰጠሽ? እንኳን አዎ ምን ይሸ ጠብ ነው እንዴ? አረ የፍቅር ጸብ ነው በእናትህ። እናሱስ ቢሆን እና ልትደረብ ነው? አረ ቁጭ በል። ቆይ ካልፈለግሽ አልፈለኩም አትይ። አስቀድደኸኝ መሰለኝ የተቀበልከኝ። ቆይ ፍቅር አይገባሽም እንዴ? ቢያንስ መጎዳቴን አይተሽ ለምን አትረጅኝ? ያማል እንዴ? ካየኝ ራስ እኮ አንድ ቀን ነው። ይቀራላ። ስሚ ግን ረጅም ጊዜ እንደማውቅሽ ነው እየተሰማኛል። ኧረ እባክህ። እሺ አሁን ወዬ በይኝ። ዋናው ስልክሽን ስጪኝ። የጉድ ሀገር አደባባይ ላይ ነው እንዴ የምትሰጠው? ኧረ ዝም ብል፣ ስልክ ነው የጠየኳት እኔ። እናሱስ ቢሆን ኧረ በእናትህ አሁን ትሰጭኛለሽ? አስጭኝ። አልሰጥህም። የምን መለማመጥ ነው እንዴ? ምንድነው? ስጪው ነው ብዬሽ እበረግድሻለሁ። ትሰጪዋለሽ? አስጪው። ስጪው። እሺ ይሄው ይራስ። አልፈልግም። ስጪው። ይሄው እየነገርኩት እኮ ነው። አልፈልግም። አንተ ያዝ። እሺ ንገሪ። 09 አይንሽን እንዳዞሪ። ኧረ ታታይ በጣም ይቅርታሽ። አብሽር። ቆይ አንዴ ምንድነው? በጣም ቆንጆ ነሽ። እሺ አመሰግናለሁ። ስልክሽን ስጪኝ። ቁጥርሽን ስጪኝ፣ ደስ ይለኛል። ወይኔ ተበላሽ። ወይኔ ኧረ ወይኔ ዛሬ ተበላሽ። ቁጥርሽን
እሺ አቶ እሺ በምን ሊያዘው ፌስታል ለነገሩ ፌስታል ተከልክሏል። ኧረ አንዴ ቁምና ስልክሽን ስጪኝ። ሙድ ይዛለህ እንዴ? ኧረ እኔ ምን ሙድ ይዛለሁ? ልብ ይዘሽ ሄደሽ። አይ ጉድ! ዛሬ ደግሞ ምን ይጣልብኝ? ወይኔ ወይኔ ተጎዳሽ? አንቺ ግን ምን አይነት ጨካኝ ነሽ? ቁጥርሽን ሳትሰጪኝ ልትይዢ ነበር እንዴ? አንተ ግን ጤነኛ ነህ? ዛሬ ፍጹም ጤነኛ ነው እንኳን አረጋግጥኩኝ። እንዴት? ያንቺ ነው በታይቼ እንደዚህ ባልሆን ኖሮ ጤነኛ መሆኔን ጠራጠር ነበር። ስልክህን ሰርቄሃለሁ። ልቡን የተሰረቀ ሰው ስለሱ የሚጨነቅ ይመስልሻል? ኧረ እባክህ እኮ እና ቁጥርሽን አትሰጪኝም? እሺ ግን በምን ትይዘዋል? እስክሪብት ይዘሻል? ወይ አላስኩ። ምን ይሻላል ታዲያ? ወይ እንጨት ነገር ቢኖር እጄ ላይ ፈቅፍቄ ይዘው ነበር። በቃ ቆይ ወይ በቃ በዛ ያለው በጣም አመሰግናለሁ። ይቆጫ አብሽር አምጣ ቆይ ሲመል ልፍታት ያቺ በጣም መልካም ሴት ነሽ። እርስ በርስ መተሳሰብ አለብን። እውነት ከሱ ከፈጣሪ ታገኛለሽ። አሜን። በቃ ዘውት ማን ነው? ምሩን ጥሯት። ምንድነው ሰፈር የምትበጠብጠው? ከናፈቁሽ እንታረቅ ማለት አይቀልም። ምን ይሉታል? ሌላ ወሬ ማስወራት። አትጭው። ምን ፈልገህ ነው? ምንድነው? ላገባ ነው ብሎ ማስወራት። አንድ ስልክና አንድ እንታረቅ እንደሚመልሰኝ እያወቅሽ። ወሬ አይደለም እውነት ነው። ምኑ ነው እውነት? ማግባቴ። አቦ እንደ አይነት ቀልድ አልወድም ታውቂያለሽ። ነገር ሁሉ ቀልድና ቧልት ነው የሚመስልህ? ኢዛና ላገባ ነው ካላመንክ የጥሪ ወረቀቱ ሲደርስ ታምናለህ። እኔስ ቆይ ምሩ ምን ትሆናለህ? ወንድ ልጅ ነህ። ቀስ ብለህ እንደው መርጠህ ታገባለህ። እሱ አልጠፋኝም። ቆይ ግን በሐሳባችን የገነባ ነው የኔና ያንቺ ነጋችንስ? እውነትን የሚያስንቀው ስንት አብረን ያለምነው ህልማችንስ? ንቃ ኢዛና፣ በህልምና በሐሳብ ብቻ የሚኖር ህይወት ይገባኛል እኮ ቤተሰቦችሽ አስጨንቀውሽ ሊሆን እንደሚችል። እሺ በይኝና አሁኑኑ ይዤሽ ልጥፋ። አሁኑኑ። ከዚህ በላይ መጃጃል ይመስላል? እስኪ ራስን ተመልከተው። አፍቃሪ ጅል መሰልኩ እንዴ? እንኳን አብሮ መኖር በዚህ ሁኔታ አንድ ደቂቃ አብሬ መቆየት እንደማልፈልግ እንዴት አይገባህም? እንዴት እንዳንገሸገሽከኝ። ፈልጌ እኮ አይደለም እዚህ ቦታ የቆምኩት። ትሰሚኛለሽ? ጊዜ ሲለዋወጥ ሰውን አይደለም ድንጋይን ወርቅ ያደርጋል። ክፉ ባንነጋገር ጥሩ ነው። አንተ አትቀየርም እንጂ ተቀይረ እድሜን ሙሉ ብትቀየመኝ ቅንጣት ላይ ቁጭኝ። አንድ ነገር ብቻ ቃል ልግባልሽ። ልክ ከዚህ መራመድ ስጀምር እኔም ላልመለስ በእያንዳንዱ እርምጃ እንደምሰናበትሽ ቃል እገባልሻለሁ። ኦ ማይ ጋድ! ምን አይነት ውሽቅሽቅ ሰፈር ነው የጠሩት? ኧረ በስመ አብ! ኧረ እንዳትወድቂ የኔ ቆንጆ። ኧረ አያ ምን አሰብክ? መጣው እንዴ ቆንጆ እዚህ ጋር ነኝ። ምን ነው መንገድ የጠፋባችሁ ትመስላላችሁ። ከዚህ ኮተታ እኔም ባልሆነ አንቺ እሱን ኮተት። አዎ አንተም እሱን ኮተት። ምን ተምጣለህ መላጣ? አንቺ መቋያ አቋም። ባክተዋቸው ና እንሂድ። ምን አይነት ቡልሲቶች ናቸው? ሆ ደውይለት እስኪ። ሄሎ አባ። ሄሎ ደርሰናል እኮ። ምኑ ጋር ነህ? ምኑ ጋር ደርሰሻል? የት አለሽ? እሺ አንቺ ሜንጦ፣ አንቺን ነው እንደ ቀጠርነው? ወይኔ በእናታችሁ በጣም ይቅርታ። ችግር የለውም። የመጣሽበትን መንገድ ታውቂዋለሽ? አይጠፋኝም። ተመለሽበት። አንቺ ነሽ ደግሞ እዚህ ተሞጣምጠሽ። ኧረ እዛው በጸበልሽ። እኔን ያናደደኝ መላጣ መባል። ሴዶ ይሄ ቪዲዮ ስንት ላይ ካገኘ 17 ፕሮ ማክስ ትገዛልኛለህ? አንተ ስልክ ነው የምትፈልገው? ይሄ ነው።